በደቡብ ብሔሮች ብሔረሰቦች ህዝቦች ክልል መንግስት በአዳዲስ መዋቅሮች የመደራጀት የቀረበ ጥያቄና ምላሽ የውሳኔ ሀሳብ ላይ ተወያይቶ ማጽደቅ ሲሆን ይህንን የውሳኔ ሀሳብ ሪፖርት የሚያቀርቡልን በተሻሻለው በደቡብ ብሔሮች ብሔረሰቦች ህዝቦች ክልል ህገ መንግስት አንቀጽ 66 ንዑስ አንቀጽ 1 ላይ በክልሉ ምክር ቤት የተሰጡ ውሳኔዎች በስራ ላይ መተርጎማቸውን የማረጋገጥ ኃላፊነት የተሰጠው የክልሉ መስተዳድር ምክር ቤት በመሆኑ ይህንን ለማስፈጸም በወጣው አዋጅ ደንብ ቁጥር 172/2012 መሰረት የተቋቋመው የፕሮጀክት ጽሕፈት ቤት ኃላፊ አቶ አዳነ ገበየው ወደ መድረክ መተው ሪፖርቱን በንባብ እንዲያቀርቡ ጠይቃለሁ። ለጥናት የተደራጀ ኮሚቴ ጥናቱን በ6 ወር ውስጥ ሙሉ ጊዜያቸውን በመጠቀም አካሂዶ ግንቦት ወር 2011 ዓ.ም ማጠናቀቃቸውና ሪፖርት በማድረጋቸው በቀረበው የአደረጃጀት ጥናት ላይ ከክልሉ ከፍተኛ አመራር ጀምሮ እስከ ወረዳ የሚገኙ አመራሮች፣ የክልሉ ምሁራኖች እና መላው የክልሉ ህዝብ እንዲወያይበትና በጥናት በቀረቡ ምክረ ሀሳቦች ላይ የራሱን አስተያየት እንዲሰጥ በጣም ሰፋፊ መድረኮች እንዲካሄድ ተደርጓል። ከድርጅት የአሰራር ልምድ ወጣ ባለመልኩ ከህዝብ የሚነሱ ጥያቄዎችና ፖለቲካዊ ምላሽ ከመስጠት ይልቅ ገለልተኛ ምሁራን በማደራጀት በጥናት ላይ ተመስርቶ እንዲወሰን በሚል የተካሄደው ስራ አድናቆት የሚቸረው ተግባር ነው። በዚህ ረገድ ከክልል አደረጃጀት ጋር በተያያዘ የተካሄደው ጥናት ያመጣቸው ግኝቶችና የቀረቡ የመፍትሄ ሀሳቦች በዋነኛነት በሶስት ዋና ዋና የመፍትሄ ሀሳቦች የተጠቃለሉ ሲሆን የእያንዳንዱ አማራጮች መልካም ጎንና የሚኖረው አሉታዊ ተጽዕኖ አብሮ ተያይዞ የቀረበ ነበረ። እነዚህ አማራጮች ለውይይት የቀረቡና የሚዳብሩ እንጂ ብቸኛ አማራጮች እንዳልነበሩ በጥናቱ ላይ የተመላከቱ ነበረ። የቀረቡትም አማራጮች የመጀመሪያው ክልሉን ባለበት ማስቀጠል፣ ሁለተኛው ክልሉን በሁለትና ከዛ በላይ ክልሎች እንደገና ማደራጀት፣ በውስጡም የያዘው አማራጭ ሁለት ክልል ማድረግና አሊያም ከ3 እስከ 5 ክልል እንዲወጣ ማድረግ ነው እና የመጨረሻው ደግሞ የአደረጃጀት ጥያቄው ለጊዜው ማቆየት የሚሉ ነበሩ። ይሁን እንጂ ውይይቱ በተካሄደባቸው መድረኮች ሁሉ ከአመራሩ እስከ ህዝቡ የየራሱ እይታና ፍላጎት ያንጸባረቀበት በመሆኑ ዲሞክራሲያዊነቱ በመልካም ጎኑ የሚታይ ሆኖ አልፏል። ሆኖም ብዙ የሀሳብ መቀራረብ ያልታየበት በመሆኑ ተጨማሪ ስራ መስራት አስገድዷል። በዚህ ሂደት እያለ በኢህአዴግ ውስጥ ለረጅም ጊዜ ሲነሳና ሲወድቅ የነበረውን የውህደት አጀንዳ እንዲሁም ለሪፎርሙ መነሻ የሆነውን ውስጠ ድርጅት ብልሽት ለማስተካከል ይረዳ ዘንድ ድርጅቱን ሪፎርም ለማድረግ በወሰነው መሰረት ህዳር 12 2012 ዓ.ም ወደ ውህደት አጀንዳ ውስጥ ተገብቷል። በዚህ የውህደት አጀንዳና ሌሎች ባደሩ ጉዳዮች በመጠመድ የአደረጃጀት ጉዳይን ምላሽ የሚሹ ጥያቄዎችን በሚፈለገው ፍጥነት ለማስኬድ አጋዥ ሆኖ ቆይቷል። በአንዳንድ አካባቢዎች በተፈጠረው የህዝብ ግፊትና ውጥረት ምክንያት የተጀመሩ የምክክር መድረኮች ውጤት በመገምገም ቀጣይ እርምጃዎች ለመውሰድ በማያስችል መልኩ ጥያቄዎቹ እየበረቱ የመጡበትና ወደ ግጭት የሚያስገቡ ውጥረቶች የታዩበት ሁኔታም ተፈጥሯል። ከዚህ አኳያ ከዞን ህዝብ ምክር ቤት የ12 ዞኖች ምክር ቤቶች ጥያቄዎች ለክልል ምክር ቤት ሲቀርቡ በወቅቱ ምላሽ አልተመለስልንም በማለት ለፌዴሬሽን ምክር ቤት በቁጥር 10 የሚሆኑ ዞኖች ደግሞ ከህዳር 19 2012 ዓ.ም ጀምሮ የይግባኝ ጥያቄ አቅርበዋል። ከዚህ በመነሳት በአንድ በኩል በክልሉ ገዢ ፓርቲ የተጀመረው የአደረጃጀት ጥያቄ ሳይቋጭ ወደ ውህደት በመግባታችን ቀሪ ስራዎች የማጠናቀቅ ኃላፊነት የአዲሱ ፓርቲያችን ስራ በመሆኑ፣ በሌላ በኩል በክልሉ ተገቢውን ምላሽ አላገኘንም በሚል ለፌዴሬሽን ምክር ቤት በይግባኝ የጠየቁ በመሆኑ የክልሉ አመራር የአደረጃጀት ጥያቄዎችን በጊዜ ባለመመለሱ ቀጣይም ያለመረጋጋትና ግጭት እንዳይከሰት የፌዴራል መንግስት እገዛ እንዲያደርግ ከኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ድጋፍ እንደሚያስፈልግ ጥያቄ እንዲቀርብ ተደርጓል። ክቡር ጠቅላይ ሚኒስትርም የቀረበላቸውን ጥያቄ ተቀብለው ከሁሉም የክልሉ ህዝቦች የተውጣጡ ከ2000 የሚበልጥ የህዝብ ተወካዮችና አመራሮች በተገኙበት አጠቃላይ ስለ ክልሉ ያለው ሁኔታ ምክክር ካደረጉ በኋላ የተነሳውን የክልል አደረጃጀት ጥያቄ በተመለከተ ነፃ የህዝብ ውይይት በማድረግ
የህዝቡን ሐሳብና አስተያየት የሚያቀርብ የበጎ ፈቃደኛ ሰላም አምባሳደር ቡድኖች በማቋቋም በክልላችን በሁሉም ዞኖችና ልዩ ወረዳዎች በመንቀሳቀስ ህዝቡን የማወያየት ስራ አከናውኗል። ሁለተኛው ተግባር በሰላም አምባሳደሮች ጥያቄዎችን ለመመለስ የተደረገው ተግባር ይመለከታል። ከላይ የተደረጉ ጥናቶች እንደተጠበቁ ሆነው ኮሚቴው በህዝብ ውይይት ያገኘውን ውጤት የያዘ ሪፖርት ጠቅላይ ሚኒስትሩ፣ የፌዴራልና የክልሉ ከፍተኛ አመራሮች፣ የዞን እና የልዩ ወረዳ አመራሮች ባሉበት የህዝቡ ድምጽ ነው ያለውን የስምሪት ሪፖርትና ምክረ ሀሳብ ቀርቦ ውይይት ተደርጎበታል። በውይይት ሂደቱ አብዛኛው ስራ በጥሩ ሁኔታ እንደተጠናቀቀ ተቀባይነት እንዳገኘ ተገልጿል። በዚህም ከዚህ ቀደም የክልሉ መንግስትና ደኢህዴን ያስጠናው ጥናት የባለሙያተኞቹ ምክረ ሀሳብና መፍትሄ ታይቶ የሰላም አምባሳደሮቹ ሪፖርትም ጥንካሬ ጎኖችን ተለቅሞ የሁለቱም ድክመት ተስተካክሎ ዘላቂና የህዝብ ጥያቄ በቋሚነት ሊፈታ የሚችል አደረጃጀት በመስራት መነሻ እንዲቀርብ ተደርጓል። የቀረበውም የመፍትሄ ሀሳብ ላይ ገና መግባባት ላይ ያልተደረሰበትና በቀጣይ ተጨማሪ ምክክር የሚጠይቅ እንደሆነ መግባባት ላይ ተደርሷል። ይሁን እንጂ ከህግ አኳያ ለቀረበለት ጥያቄ ምላሽ መስጠት ያለበት የፌዴሬሽን ምክር ቤት በመሆኑ ምክር ቤቱ የራሱን አሰራር ስርዓት ጠብቆና ህዝቡንም አማክሮ ምላሽ እንደሚሰጥ ይጠበቃል። ሶስተኛው በአደረጃጀት መልክ ያሉ የፌዴሬሽን ምክር ቤት የተጀመሩ ተግባራትን የሚመለከት ነው። በክልሉ ከሚገኙ ዞኖች መካከል የየራሳችን ክልል በህገ መንግስቱ መሰረት ማቋቋም እንፈልጋለን በማለት በየዞኑ ብሔረሰብ ምክር ቤት አስወስነው ለክልሉ ምክር ቤት ጥያቄ ቀርቦ በህገ መንግስቱ መሰረት የብሔራዊ ምርጫ ቦርድ ህዝበ ውሳኔ እንዲያደራጅ ባለመደረጉ ህገ መንግስታዊ መብታችን አልተከበረም። በዚህም ምክንያት ድምጻችን በመታፈኑና ምላሽ ባለማግኘታችን ምክር ቤቱ በህገ መንግስቱ በተሰጠው ስልጣን መሰረት ምላሽ እንዲሰጣቸው ከህዳር 19 2012 ጀምሮ 10 ዞኖች ጥያቄያቸውን አቅርበዋል። ምክር ቤቱም ባለፈው ሰኔ 3 2012 ዓ.ም ባካሄደው ጉባኤ በጽሁፍ የጠየቁትን ዞኖች ብቻ ሳይሆን ሁሉንም ባካተተ መንገድ የሚታይበትን ምክረ ሀሳብ አስቀምጧል። በዚህም ምክር ቤቱ በህገ መንግስቱና ህገ መንግስቱን ተከትሎ በወጣው አዋጅ ቁጥር 251 1993 ክልል የመመስረት ጥያቄን መርምሮ ውሳኔ እንደሚያሳልፍ ስልጣን እንዳለው የተዘነገገ ቢሆንም ከአጀንዳው ውስብስብነት አንጻር አንደኛ የባለድርሻ አካላትን በተለይም የአስፈጻሚ አካል ሰፊ ተሳትፎና ድጋፍ የሚጠይቅ በመሆኑ የጋራ መድረኮችን ማመቻቸትና በአጀንዳው ላይ በቂ ውይይት ለማድረግ፣ ሁለተኛ የምክር ቤቱ የበላይ አመራር ከክልል አመራሮች ጋር በሚያጋጥመው ችግሮችና መፍትሄዎች ዙሪያ የተጀመረውን የምክክር መድረክ አጠናክሮ ለመቀጠል፣ ሶስተኛ ከክልል የመመስረት ጥያቄ በ10 የዞን ምክር ቤቶች ብቻ ተወስኖ የሚቀር ሳይሆን በቀሩት ዞኖችና ልዩ ወረዳዎች ሊነሳ እንደሚችል ታሳቢ በማድረግ ጥያቄውን የሚፈታበትን አጠቃላይ ማዕቀፍ ውስጥ መታየት እንዳለበት ግንዛቤ ተወስቶ፣ አራተኛ የመዋቅር ጥያቄ ውስብስብነትና ሊያስከትል የሚችለውን ተጽዕኖ አኳያ በምክር ቤቱ የህገ መንግስትና የማንነት አጣሪ ኮሚቴ እንዲከታተል በእነዚህና የፌዴራልና የክልል መንግስት የጀመራቸውን ተግባራት በመናበብ ጥያቄው ባለበት የሆነው ህዝብን በማሳተፍ የአደረጃጀት ጥያቄዎቹ እንዲመለስ የቀረበውን ጥያቄ በምክር ቤቱ ለቋሚ ኮሚቴ መርቷል፣ እንዲከታተልም ተደርጓል። በጣም ባጠረ ጊዜ ምላሽ ለመስጠት እየተሰራም ይገኛል። የተከበረው አፈ ጉባኤ፣ የተከበራቸው የክልሉ ምክር ቤት፣ ለማጠቃለል እኛ የደቡብ ብሔር ብሔረሰቦች ህዝቦች በጋራ በመፈቃቀድና በእኩልነት ላይ ተመስርተን ባቋቋምነው ክልላችን የህግ የበላይነት እንዲሰፍን፣ ኢኮኖሚያዊና ማህበራዊ እድገታችን እንዲፋጠን፣ የራሳችን እድል በራስ የመወሰን መብታችን ተጠቅመን ቋንቋችንን፣ ባህላችንን፣ አንድነታችንን ይበልጥ ለማጠናከር ማንነታችን ተከብሮ ሰላምና ልማት በዘላቂነት ለማረጋገጥ የሚል ዓላማ አንግበን በአንድ ላይ የተመኘናቸው ምኞቶች ባለመሳካቱ ከጋራ ቤታችን በአዲስ መልክ ለመደራጀት ተገደናል። ቤታችን በአዲስ መልክ በተለያዩ አካባቢዎች ሲናደራጅ በመካከላችን ለግማሽ ዓመታት በጋራ በቆየንባቸው ቆይታ
የገነበናቸውን የሚዳሰሱና የሚጨበጡ እንዲሁም የማይጨበጡ ሀብቶች ስላሉን የሚጠቅሙንን ማስቀጠል የግድ የሚልበት ጊዜ ላይ ነን። በመቀጠልም በገባነው አንድነትና ትሩፋቶች የማንካካድ፣ በፍቅርና በመተሳሰብ የማንለያይ፣ አንዳችን ለአንዳችን መድኃኒት እንደሆንን ይህንን ፍቅርና መተሳሰብ የበለጠ የሚያጠናክር ህዝብ ለህዝብ ግንኙነት ከመዋቅር በላይ ስለሆነ አንድነቱን ይበልጥ ይዘን እንንቀሳቀሳለን። በዚህ ጉባኤ የመጀመሪያው የሲዳማ ህዝብ ጥያቄ በአግባቡ ምክር ቤቱ የስልጣን ርክክብ በመፈጸም ህዝቡ በዲሞክራሲያዊ መንገድ የራሱን ስልጣን እንዲረከብና የራሱን ክልል አደራጅቶ ወደ ተግባር እንዲገባ ማድረግ ይገባል። ለቀሪ ህዝቦች በህግ አግባብ በአዲስ የሚደራጅ ተግባር የሚፈጸምበት ሂደት ህዝቡን በማወያየትና የራሳቸውን ህገ መንግስታዊ መንገድ ተከትሎ የፌዴሬሽን ምክር ቤት ጥናቶችንና የህዝብ ውይይቶችን እንዲሁም ተጨማሪ ውይይቶችን በማድረግ በቀጣይ በአጭር ጊዜ በምክር ቤቱ ቋሚ ኮሚቴ በኩል ተግባራዊ እንዲሆን በመከታተል የህዝቡን ጥያቄ እንዲመለስ ማድረግ ይጠበቅብናል። የነባሩ ክልል ምክር ቤትም መደበኛ ተግባራቱን ሳያጓድል የዕለት ተዕለት ስራዎችን እየመራ የተለያዩ ጥያቄዎችና መሻቶችን ከሚመለከተው አካል ጋር በቅንጅት በባለቤትነት ያከናውናል። የምክር ቤቱ የስራ ዘመን በተመለከተ ሰኔ 3 2012 ዓ.ም በተካሄደው የፌዴሬሽን ምክር ቤት ጉባኤ 6ኛው ጠቅላላ ምርጫ እንዲራዘም በተወሰነው መሰረት የምክር ቤቱ የስራ ጊዜ በመራዘሙ ነባሩ የምክር ቤት አባላትና ምክር ቤቱ የቀሪ ህዝቦችን ጥያቄ እስከሚፈታ ድረስ ተጠናክሮ ይቀጥላል። እግዚአብሔር አዲሱን ክልል እና ቀሪውን ክልል የስራ ዘመን እንዲሳካ እመኛለሁ። ከወረሽኑ ራሳችንን፣ ቤተሰቦቻችንና ሀገራችንን የመታደግ ኃላፊነታችንን በአግባቡ እንድንወጣ በአክብሮት እጠይቃለሁ። አመሰግናለሁ።